ሰላም ሰላም ውድ የተከበራችሁ እግር ኳስ አፍቃሪ ቤተሰቦች በሙሉ እንደምን ቆያችሁ? ዛሬ ደግሞ ትላንትና በተደረገው በቼልሲ እና ብራይተን መካከል የተደረገው ግጥሚያ አስመልክቶ አንዳንድ ነገሮችን ለማለት መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ተደራሽነታችንን እንድታሰፍሩ ነው በአክብሮት እየጠየቁ በትላንትና ጨዋታ ላይ አንዳንድ የታዘብኳቸው ነገሮችን ለማለት ነው የመጣሁት። እንደሚታወቀው ቼልሲ ከብራይተን ጨዋታ በፊት በቻምፒየንስ ሊጉ እና በፕሪሚየር ሊጉ ነጥብ ጥሎ በካራባኦ ካፕ በቻምፒየንሺፕ የሚጫወተው እሱ ላይ ብቻ ነው ድል አድርጎ ወደዚህ ጨዋታ ያመጣው እና በትናንትናው ጨዋታ ላይ አንዳንድ በጣም አስቀያሚ የሆኑ ነገሮችን ተመልክተናል። አሁንም የቀጠለው የቼልሲ የልምድ ማጣት ጉዳይ አሁንም በስፋት እያየን ነው የምንገኘው። በዩናይትዱ ጨዋታ በ5ኛው ደቂቃ ሳንቼዝ 5ኛው ደቂቃ በቀይ ካርድ ከሜዳ መውጣቱን እናውቃለን። በትናንትና ጨዋታ ደግሞ ቀጣዩ ቼልሲ ዋጋ ያስከፈለው የቻሎባ ጥፋት ነበር። ግን ከቻሎባ ጋር ከመድረሱ በፊት አንድሬ ሳንቶስ ባጠፋው ኳስ ነው ቻሎባ ቀይ ካርድ የተመዘዘበት። እንደ አጠቃላይ አብዛኛው ትናንትና ጨዋታ ላይ የቼልሲ ተጫዋቾች ደሞዝ ስለሚከፈላቸው ብቻ ይመስላል ሜዳ የሚገቡት። የማሸነፍ ሜንታሊቲ የሌላቸው ለምን አይነት ቲም ራሱ የሚጫወቱ የገባቸው አይመስልም። እኔን በትናንትና ጨዋታ ከሚያሳዝኑ ነገሮች መካከል እንደ ሪስ ጄምስ፣ እንደ ማርኮ ኩኩሬላ፣ ሞይሴስ ካይሴዶ ያሉ ታጋዮች ዋጋቸው እነሱ 90 ደቂቃን ይታገላሉ፣ ሌሎች ደግሞ የእነሱን ስራ ለማጥፋት ደፋ ቀና ይላሉ። ማሬስካ አሁንም በዚህ ጨዋታ ላይ በቅያሬው ተወቅሷል። ቼልሲ ቀይ ካርድ ተመዞበት ራሱ ጨዋታውን ተቆጣጥሮት ነበር አቻ እስከሚሆን ድረስ ማለት ነው። አቻ ከሆነ በኋላ ነው ሁሉም ነገር የተበላሸው። ነገር ግን ጥፋቱ ማሬስካ ነው ወይ ብዬ እኔ አሁንም ማሬስካ ተጠያቂነት አላደርግም። ተጫዋቾቹ ራሳቸው የመጫወት ሜንታሊቲ የሌላቸው ነው። በእርግጥ ቼልሲ ከፕሪሚየር ሊጉ ትንሽ ፕሪሲዝን ያሳለፈ ክለብ ነው እሱና ማንቸስተር ሲቲ ምንም እንኳ ከክለቦች ዓለም ዋንጫ በጊዜ ቢሰናበትም፣ ነገር ግን ቼልሲ ከፍጻሜው ተጉዞ ዋንጫው እንዳሸነፈ እናውቃለን። እሱ ደግሞ እያመጣ ያለው መዘዝ ይህንን ነው ማለት ነው። በተጫዋቾች ላይ የመዛል ነገር ይታይባቸዋል ከአንዳንዶቹ በስተቀር ማለት ነው። ነገር ግን በትላንትናው ጨዋታ ቼልሲ አሸንፎ የሚወጣበት ጨዋታ ነበር። ቻሎባ ከመውጣቱ በፊት ቼልሲ በሁሉም ረገድ የበለጠ አሪፍ እግር ኳስ እየተጫወተ ነበር። በጣም ማራኪ ጨዋታ ነበር። ነገር ግን አንድ አቻ ከሆነ በኋላ ሁሉም ነገር ተበላሸ። ቼልሲ ጨዋታው መቆጣጠር አልቻለም። ኤንዞ ማሬስካ አንዳንድ ቅያሬዎች አድርጓል። አሁን ከባለፈው ጨዋታዎች ይልቅ የሚመጣው ጨዋታ በጣም አሳሳቢ ነው። እንደሚታወቀው በቅጣት ምክንያት ቻሎባ የለም፣ ኮሊዊል፣ ፎፋና እነዚህ የማል ተከላካዮች በጉዳት የሉ። ቀጣይ ደግሞ የምንጫወተው በፕሪሚየር ሊጉ ከሊቨርፑል ከአርነ ስሎት ሊቨርፑል ጋር ነው። በቻምፒየንስ ሊጉ ደግሞ ከጆዜ ሞሪኖ ቤኔፊካ ጋር ነው። እነዚህ ጨዋታዎች እንዴት ሊታለፉ እንደሚችል ፈጣሪ ብቻ ነው የሚያውቀው። ነገር ግን አሁንም ቢሆን ቼልሲ የጎደለው ነገር ቢኖር ሜንታሊቲ ብቻ ነው፣ የማሸነፍ ሜንታሊቲ ነው። ይህንን ደግሞ ከዩናይትድ ጋር በነበረው ጨዋታ አይተናል። አሁንም ገና ብዙ የሚቀሩ ችግሮች አሉ። ማሬስካ ብቻ ተጠያቂ አይደለም። እንደኔ ሁሉም ተጫዋቾች ትንሽ የሚቀራቸው ነገሮች አሉ ከተወሰኑት በቀር እንደ ኩኩሬላ፣ ጄምስ፣ ካይሴዶ አይነቶቹ ታጋዮች አሉ። ነገር ግን እዚህ ክለብ ውስጥ ደግሞ ለደሞዝ ብቻ የሚጫወቱ የሚመስሉ ተጫዋቾችም አሉ። ይህንን ካልተስተካከለ ቼልሲ ሁሉም ቡድኖች ተፎካካሪ የሆኑበት ባለ ጊዜ ላይ ቼልሲ መጥፎ አቋም እያሳየ በማይሆን ነገር ነጥብ እየጣለ ነው። ይሄ ደግሞ ዋጋ የሚያስከፍለው በመጨረሻዎቹ ሳምንታት ፕሪሚየር ሊጉ ሊያልቆ ሲል የሚመጣው ራስ ላይ ጫና የመፍጠር ነገር ብቻ ነው እንጂ ምንም ጥቅም አልባ ነው ማለት ነው። አሁን የቤት ስራቸውን ቶሎ ካልሰሩ በመጨረሻዎቹ ሳምንታት ራስ ላይ ጫና መፍጠር ነው።
እናንተስ ከዚህ በኋላ በሚደረጉ ጨዋታዎች ምን ትጠብቃላችሁ? ማሬስካስ ምን አይነት ነገር ሊያሳየን እንደሚችል በኮሜንት ላይ ጻፉልን። ዛሬ ይዤላችሁ የመጣሁት ይህንን ይመስል ነበር። አብራችሁን እስከ ፕሮግራሙ መጨረሻ ስለቆያችሁ አመሰግናለሁ። መልካም ቀን